ሃይ ጋይስ እስቲ ዛሬ ስለ ካፕቴን ሱለንበርገር ትንሽ ነገር ልበላችሁ። ያው ካፕቴን ሱለንበርገር የሚታወቀው የዩኤስ ኤርዌይስ ንብረት የሆነውን ኤርባስ ኤ320ን በሆዱሰን ወንዝ ላይ በሰላም በማሳረፉ ነው። ይህ የተፈጠረው እንደ አውሮፓውያን አቆጣጠር በጥር 15 በ2009 ሲሆን አውሮፕላኑ በኒውዮርክ አየር ማረፊያ ተገኝቶ 150 መንገደኞችና 5 የበረራ ሰራተኞችን በመያዝ ጉዞውን በመጀመሪያ ወደ ኖርዝ ካሮላይና ከዛም ወደ ሲያትል ዋሽንግተን ለማድረግ ነበረ ስኬጁል ያደረገው ማለት ነው። ነገር ግን አውሮፕላኑ ከኒውዮርክ አየር ማረፊያ ገና ከተነሳ በጥቂት ደቂቃዎች ውስጥ ከፍተኛ የሆነ የወፍ መንጋ ያጋጠመውና ሁለቱንም የአውሮፕላኑ ሞተሮች ከጥቅም ውጭ ያደርጉበታል። በዚህም ምክንያት አውሮፕላኑ ኃይል አልባ ይሆናል ማለት ነው። በዚህም የተደናገጡት ፓይለቶቹ ስፔሻሊ ካፕቴን ሱለንበርገር አንድ ውሳኔ መወሰን እንዳለበት ያስባል። በአቅራቢያው በፍጥነት አውሮፕላኑ ኃይል አልባ ስለሆነ በፍጥነት ላንድ ማድረግ እንዳለበት ይወስናል። ይህን ለማድረግ ደግሞ ወደ ኤርፖርት መመለስ እንደማይችል ስለገባው ከስር ደግሞ የሆዱሰን ወንዝ አለ። በኒውዮርክ መሃል ነው ይሄ ወንዝ የሚገኘው። ስለዚህ እዛ ወንዝ ላይ አውሮፕላኑን ለማሳረፍ ይወስናል። ከዛም በሆዱሰን ወንዝ ላይ አውሮፕላኑን ተሳክቶለት በሰላም ያሳርፈዋል። በዚህ ምክንያት የ155 ሰዎች ህይወት መታደግ ችሏል ማለት ነው። እናም ይህ ካፕቴን በዓለም ዙሪያ ስፔሻሊ አሜሪካ ውስጥ ብሔራዊ ጀግና የሚባል ካፕቴን ነው። በሱ ዙሪያ የተሰሩ የተለያዩ ፊልሞች፣ መጽሐፎችም አሉ። ካፕቴን ሱሊ በነገራችን ላይ የቀድሞ የአሜሪካ ተዋጊ ጀቶች ፓይለት የነበረ ሰው ነው እና በዚህ አጋጣሚ ሱሊ የሚል ፊልም አለ። እሱ እንድታዩት ጋብዛችኋለሁ። ይመቻችሁ።